ኬመኒ እንግዲህ ፊውቸራቸው በጣም ብራይት ሆኖ ከሚታዩ ልጆች ብዬ ከነገርኳቸው ልጆች መሃል አንዱ እሱ ነው። አሁን ላይ ኢትዮጵያ ላይ ሆኖ የሚሰራው ኮንቴንት በጣም የሚገራረም ነው እና እስቲ ይሄን ቪዲዮ ልጋብዛችሁና ስለሱ ደግሞ መሀል ላይ እናወራለን። ሁሉም ሰው ሀብታም መሆን አይችልም፣ ሁላችንም እናውቃለን። እሱን ተወና ከኢትዮጵያ ፖፑሌሽን እንኳን ኦንሊ 1% ነው ሀብታም የሚሆነው ከዓለም ፖፑሌሽን less than 1%። ግን ለምንድን ነው ይሄ ልጅ ሀብታም ሆኖ አንተ ሀብታም መሆን የማትችለው? እንደዚህ ስል ብዙ ሰው አሁን ከሀብታም ቤተሰብ ነው የሚወጣ ምናምን ሊል ይችላል። ግን ዞሮ ከመሬት ተነስቶ ሀብታም የሆነ ሰው ብዙ አለ። አንተ ለምን ከመሬት ተነስተህ ሀብታም መሆን አትችልም? በጣም የተለያዩ ምክንያቶች አሉ። ግን ዛሬ የመጣሁት አንዱን ትልቅ ምክንያት ልነግራችሁ ነው። ያ ምክንያት ሳክሪፋይስ፣ በአማርኛም እንደሆነ አላውቅም፣ ግን people are just not willing to make sacrifices። ሚሊዮነር መሆን ትፈልጋለህ፣ ግን ኢንቫይሮንመንትህን ቀይር ብትባል ትሰማለህ ወይ? ጓደኞችህን መቀየር አለብህ ብትባል ትሰማለህ ወይ? ያን ፕሌይስቴሽን መሸጥ አለብህ ብትባል ትሰማለህ ወይ? ማጨስ ማቆም አለብህ፣ መጠጣት ማቆም አለብህ ብትባል ትሰማለህ ወይ? ሁሉም ሰው wants to be at the top፣ ግን they're not willing to give up what's keeping them at the bottom። እሱ ነው በቃ like መሬት ላይ ያዛችሁ ነገር bro cut it off፣ በቃ ቁረጡት። if not እዛው ነው የምትቀረው። እንግዲህ እንደሰማችሁት በጣም ቆንጆ ምክር ነው የመከረው። አዲስ አበባ ላይ ራሱ ሰዎችን ኢንተርቪው ያደረገ የሚሰራው ኮንቴንት አሁን ላይ በጣም ላይክ እና ብዙዎች ወጣቶች በተለይ ኢትዮጵያ ላይ ኮንቴንት ክሬት ማድረግ የምትፈልጉ ሰዎች እንደዚህ አይነት ሰውን ኮፒ ማድረግ ነው። ክፍለ ሀገር ላይ ያላችሁ ምናምን እና የአዶናይ ሰክሰሰር የሚሆን ነው ይመስለኝ ይሄ ልጅ ማለት ነው። አንደኛ በጣም ቀና ልብ ነው ያለው ልክ እንደ አዶናይ። በዛ ላይ ደግሞ ቋንቋ ምንም ችግር የለ፣ ከዚህ ሀገር ሄደ ልጅ ነው። ከነዚህ ልጆች ብዙ ነገር መማር ትችላላችሁ። ኬመኒ ሰክሰሰር ነው፣ የአዶናይ ሰክሰሰር ነው እርግጠኝነት ምነግራችሁ ማለት ነው። አሁን ያለውን ኮንሲስታንት የሆነ አቅሙን እየተጠቀመ ከሄደ ማለት ነው። እና ኬመኒ መች ግን ከዛ ህጻን ልጅ ጋር የምትሰራው ስራ ላይ ትንሽ እሱ ላይ በደንብ ትኩረት ብታደርግ ጥሩ ነው። ሌላው ነገር ኢዝ ቤስት ሜን በርታ።